አይጋቡም ማሪ አራታይኔ ለራሴ ተረገምኩ ደሞ ቃልቻ ግብቼ ሲረገም ነው ኑር ይረገማሉ እነሱ ሽንትሽን ነው የሚያደርቁት እንደ ዶሮ ይረገማል ይረገማል ያኔ ተረገመሽ የሆነ ሰው በቃ ኢልም ያለው ሰው ተረገመሽ አስቦቴሽ ነው የሚጣፋው ማን ኢልም ኖሮ ኢልም አልኖረው ሐቅ ነገር ካላረግሽ እንዴት ብሎ ነው አልሞቶሽ የሚጣፋው የኔ ማለት የኔ ቴንክ እና ኢልም ኖሮ ኢልም አልኖረ እኔ አረ በቃ ነገሩ ማታ መልስልሃለሁ ለመልስልህ ምኑን አይ ምስጢር ነው በዛው ወሬ ጀመርሽልኝ አይ ትልቅ ሰው መጥቶ ነው እሺ ምንድን ነበር በዛኛው ስልክ ይዘሻል ወሬ እሺ ወዴ አሁን ተምሬ መቼ ነው ለማግባት ያሰብሽው አላህ ሲል ነው ፈጣሪ ሲል ነው በእኔ ነው እንዴ እኔ እኮ ለምንድን ነው አግቢ የኔ ያለ ማግባት እኔ እኮ ገና 20 ኦሬዲ 26 አልገባሁም ወላሂ አልገባሁም 26 አልገባሽም ላ በስንት አመት አራት ወር እንደዛ ይቀረኛል 36 ላ ወይኔ ማለት አንተ እየቀለድክ ሶሪ ስንት አመት ዱባይ ስንት አመት 7 አመት ሄዶ እዚህ ዱባይ እኮ ገና በልጅነት ነበር የሄድኩት ከዛ እንደገና ሴትዮዋ እንዴ ህናንጪ ስትለኝ አላመጣም አልኳት መልሳ ኢትዮጵያ ላከች ለስንት አመት በዲያም አመት ከ2 ወር እንደዛ ገደማ አንተ ናግብቼ ማብታዘዝ ማለት ሌት እንገልክ ሆነ ማን እንደዚህ እንደዚህ ስትይኑ ቁሻል ማሪ ለዛ ነው አው ይኮራ አይ ሲሉሽ ለራሱ ቶሎ አትይጂ ወይ እነሱ ብቻ ነው የማይደው ለማንም ሰው አይደለም ራስሽን አስከብሪ አረ ለሱ ብቻ ነው ማንም ሰው ለሱ ብቻ ነው የሄድኩት የራሱ አንዲ ባጃጅ ተገዛሽለት ይሄዳል አንቺ ነፍሮ ተቶሽ ይሄዳል አረ የማንሽ ባጃጅ እናት ይዝም በይሱ የሚኖርበት ነገር አልነግርሽም ባጃጅ ታያለሽ እንዴ ወዲ አውሮፓ ያሉት ለራሱ የላቸውም ብራንቺ ዲዲ በዛ ተዛኝ እኛ እንሻላለን እዚህ አረባ ብር አልፈልግም ምንድነው ብር አሮጠሽ ብር ላይ የምትሮጪው እና ምንድነው የምትፈልጊው በቃ ግርማ ሞገስ አለው ግርማ ሞገስ አለ ብር አይሆንም ሀቢብቲ አረ ችግር የለውም ግን ብለሽ እሱን ዛቱን ነው የምትፈልጊው ወላሂ ታዲያ ሼህ መሐመድ ያሉልሽ አይደል አረ ሼህ መሐመድ እየታጠበ ምን ያደርግልኛል የተነጠቀ ሼህ መሐመድ ተሰልበዋል ባለፈው ከዛ ሲዘላይቸው የሆነ እንት ላይ ወጡ እንት አለ لا اله الا الله እነዚህ ቁርአን አልወዱ ነክቶ ነው ትንሽማ ተሰልቧል ወላሂ ልክ አይደለም ሼህ መሐመድ ሲዘላ ይሻቸው እና መዝለል መሰለብ ነው እንዴት ያን ሰው ሲዘል ተምድር ተነስቶ ቆሞ እኮ አይቼው አላውቅም እኔ ሼህ መሐመድ ይቆማል አይቆማል ኧረ ይቆማል ግን ኧረ አይ ሌላ ነው አይደል ይቆማል ታዲያ ተቆመ ሌላ መቆም ምንድን ነው የምትፈልጊው ኧረ ቆማ ማለሽ ይቆማል አልኩ መቆምማ ይቆማልና ይሄድ ያልኳ ሲጫወታ የቆመ ሁሉ አይሄድም ሀቢብቲ ቆመም እኮ የዋሽሽ የሆነ የሟሽሽ ነገር አለ የሆነ ኧረ እኔ ብዲ ነኝ በባጃጅ ላይ ቤት ውስጥ በቃ እንጥጥ ነው የምለውና
ትንሽ አንቋሃን ረጋ ያለች ነው ለሱ የምትሆነው። በ39 ዓመት ሽንጥጥ 39 ማን ነው? ቆይ ከኔና ካንቺ ማን ይበልጣል በእድሜ ብለሽ ታስቢያለሽ? እንደው ታስቢያለሽ? ከዛ ኮሜንታሮችን ጠይቃቸዋለን። እኔ ነኝ የምበልጠው ማለት ነው። አንቺ 20 ገና 26 ዓመት እኮ እንዴ! አንቺ እኮ ጠውልገሽ ነው እንጂ እኔ እኮ ሰውነቴ ቦፍ ስላለ ይሄ በጥ ስላለ ነው እንጂ ትልቅ አይደለም። አንቺ ግን የሆነ እድሜ ጠጥ ነሽ፣ በስለሻል እንደጠቃላይ። አዎ እስኪ እነሱ ይፍረዱ ደግሞ። ውሽዬ እኮ በእድሜ ትበልጭኛለሽ አለች ውዴ። ውሽዬ አንቺ ገና ህፃን ነሽ ታስታውቂያለሽ። ውሽዬ ትበልጭኛለሽ አለችኝ። እሺ አልኳት። ኧረ ማንቻ አትበልጭም ውሽዬ፣ ገና ህፃን ዴብ እንዲህ እያልሽ ራስሽን ሸውጂ። በ39 ዓመትሽ አርፈሽ እልቅ የሄጀረሳ ወዲህ ኃይሉ ወላሂ አላህን የሚፈሩት አንድ ቦታ ይንቀሳቀሱ እንዴ። አሁንማ ሚስጥራቸውን ተናግሬ አያገቡኝም። እውነት አንድ ቦታ ብታኖሪያቸው ግዴታ አድርገሽ ተዛ ይነሱ። ማሻአላህ ተባረክ ረህማን ፈጣሪ ክሶሻል። ዝም ብለሽ ንካሰሪ ሻህ መሐመድ ላንቺ ይሆኑሻል። ሸራይ የሙሐመድን አግብቼ ዱንያ የተበላሽውን ሷሂራን ማላበላሽ ይራከማሉ። የባለህን ሀቅ እንደውም ወጣ አይመስለኝም። ሆነ በቃ ነው እዚህ ሲለኝ እዚህ መቀመጥ ነው የሚመስለኝ እና በዛ ሲለኝ በወዲያ መህር ነው የሚመስለኝ። እንደው እሱ በቀበቶና በቻርጀር ተስተካከለ ያለሽ ችግር የለውም። ውይ ችግር አንቺ ሐምሬ ነው የሚለኝ እንደው ሲጠራኝ ራሱ ሸማን ምን ሆኖ ኧረ ተይ ሸማ የተላሰ ሽማግሌ ካለሷላ ስለ እሱ አይሆነኝም። ሌላሽ ማን ነው ቀልብሽ ወደቅ ያለበት? የለም እዛ ሀገር አይደለም አንገናኝም። ደግሞ ቀልቤ ወደቀበት ሰው የለም ወላሂ አለ፣ ግን አንገናኝም። የት ነው ያለው? ላትገናኝ ነሽ ቀልብሽ ወደቀበት። አይ እንግዲህ የተመኘሽው ሁሉ ታገኝ። አውሮፓ ነው ወዲያው እነሱ ማዲያ ሊያሳይተሻቸው እንኳን አይደለም ዝም ብሎ ኧረ አይደለም ሲጀመር እንደዚህ አይነት ነገር የለበትም። ወዲ አውሮፓ ያሉ ብዙዎቹ ትልልቅ ሰው ናቸው። አጣሪ ፎቶ ማዲህና አይ ታያይታቸዋል። አይ ድምፁን አውቀዋለሁ። በድምፅ አይደለም ማሬ ድምፃቸውማ ያምራል። ኧረ ተይ የተለሰው ድምፅና የልጅ አርፈሽ እረኛሽን እናቴ ንጹሁን ፍቅር የሚሰጠውን ካንቺ ምንም የማይከጅለውን አንቺ ብሎ አውሮፓ ተሻጋሪ እዚሁ አታገቢም። አርፈሽ የኛ አውሮፓ መራጭ አንቺ ምቀኛ ሉሲ አርፈሽ ተቀመጭ። አንቺ ተስተማሪ የሰራው ጋኔ መሰልሽ። እዚሁ ምረጭ። ላንቺ የሚሆንሽ እረኛው ነው ማሪ። ለኛ የሚሆነን ለማዲያም ሀገር ቅመሞች የሚሆነን እረኞቹ ኮንስትራክሽን ቆፋሪዎቹ ናቸው። የኛ ባሎቻችን እነሱ ናቸው። ልፋትን የሚያውቁ ገንዘብ እንዴት እንደሚመጣ የሚያውቁ የሰውን ፊት ያዩ እረኛ ትዳሩን ብቻ ነው የሚፈልገው። ብርሽን ያንቺ ብር እሳት የበላ ያህል ነው የሚቆጥረው። አውሮፓ የኛ አውሮፓ ተሸታ ሳውዲ አረቢያ አውሮፓ ልትሄጂ በቴሌግራም አስልኩ አዱንያሽን አኺራሽን የሚያበላሽ አሮጌው ባልሽ ቆመተ ባልሽ ቆመተ ባሌማ ያሲን አንቺ እዙ ቀደሽ ለምንድን አትስማሙም እሱ ጋር? አንቺዬ መቼም ትገለዋለሽ እንጂ አንቺ ተውሹ እንዴ ራሱ ነው ወላሂ 300 እንዲያትጠጋ ይችን የወሎ ፈረስ ላይ ወጣ ነው ትንፋሽን ጸጥ የምታረግ ይችን ሴትዮን እንዲያትጠጋ እኔ ነግሬያለሁ። ወላሂ ለቅሶ አልቆመም። እኔ ጋር እንዴት ነው አይሆንም። ያሲን ቀጫጫ ነው ገብቶ የጠፋ እንዲሆነ በኋላ ያፋልጉኝ ቪዲዮ ልለጥፍብኝ ይኖራል።
ኧረ ምን ይቱነች ስንከር አረኛ ምረጪ ወይት ነው የምጠፋው? ወይ ነው የምጠፋው አለ ልባይ ሞት አላወቀኝም መስል ገና እያየኝ ነው። አይሽ አይ ማሚ ጃስ እንደው ለአላህ ብለህ እንደው ወፈር ያለው ዝም ብለሽ አግበኝ። ግንኙነታችሁ ምንድን ነው? አሁን የቀራችኋል ምናምን አወርዳችኋል ያሲን ጋር ታሪያችን ያልሆነህም እንዴ የተሰቀለ አቅምህን ወቅ ቤተሰብ ሲጠየቅ አክስቴ ሊሆኗልና ተጋቡ። ዳራታይ እኔ ጓደኛዬ ነሽ ደግሞ በዛ ላይ እውነት እኔ አልፈልግም። ለምን ሆነ እኮ ቢሆንም እንደው የሀዩ ነበር እያልኩኝ ጭንቅላቴ ላይ ሲፍ ስለሚሆን አልችልም ይሄን ማድረግ። ችግር የለውም። ወላሂ አልፈልግም። እኔ አልፈልግም። ታዩ ወሰጂ ላላ ነይቻለሁ ወሰጂ ነይቻለሁ ማለት ላላ ሀቢብ እኔ ጓደኛ ነገር አልነካም ሀቢብ ማለት እዮዲያብ ነው ለኔ የሚሆነው። የማያውቁት ሀገር ነው የለችን ሚስታለች። ባለፈው ቦርጮ እንደ ባለፈው ሆዱን ገልጦ እንደዚህ ቢመጣ እኔ ደግሞ እኔ የሱን ቦርጭ አስተያየች ተኋላ ባይ እኩል ነው አንቺ የማንና የማ የሱ ቦርጭና የኔ ተኋላ የኔ ተኋላ ያ አላህ ታላቅ ያለሽ ደረሰውስ ስራቷል አየሽ ተቃቂ ቀልቧ ከጀራትና አረ ያሲን አይዘልቅ እንትና ራሱ ታያሲንማ ኡስማን በያት ትሻላለች። አረ ወይኔ ኡስማን ሞቷል። ኡስማን በያት ትሻላለች ጭራሽ ትንሽ ዲጎም አትልም ኡስማን ታያሲን ያሲን እኮ የለችም በትልቋ ሸንጉልት ሲመጣ ይሻላል እንጂ የለችም እኮ ያሲን በአካል እኔ ንፋስ ራሱ እንዴት እንዲያመለጠ የማን መልሶ ሳይመልሰው እኔ ይገርመኛል። ፈጣሪ ሰራ በአካል ታውቂዋለሽ? ኧረ በአካል አላውቀውም። እንዲሁ ዝም ብዬ እንዲሁ ዝም ብለሽ ማለት ዝም ብሎ ነው ማርምበዩ ለማስተዋወቅ ምን ያህል የምን ማስተዋወቅ ነው? ባለፈው እኮ ሰራተኞች አሳይታኛል። ቦርቦረሽ እንገገረው ትንሽ መላበላት ወደ ሱዲ ነች መላበላት። ሁለተኛም ቢሆን ግድ የለህም። ማን ነው? ያሲን መጣ ደግሞ በዛ ነፋስ ወስዶት ነው። እዚህ ነበር እኮ ምን ጊዜ ያቢ ንፋስ ከዛ ተዝም የሚያሯሩጠው ንፋስ ምንድነው? ምላሷ መከራ ነው። ኧረ በቀበቶ አይደለሁም። በቀበቶ ታስተካከላታለህ ሀቢብቲ። የት ነው ሀገርሽ? ያረስም ምንድን ነው በቀበቶ ደግሞ የሚያስተካክል እንዴ? ብዬ ብቻ ነው ቦረና የቦረና ልጅ አግብተሽ አሉ እዝረከረካለሁ ብትይ በህይወትሽ ቁረጭ ብለዋል ሀቢብ። ለማን ወሬ ሰምቼ ነው። ቦረና በሚስቱና በአገሩ ድርድር ያቀማሉ። ከዛ እንኳን አይደለም በላው ላይ ሄድሽ አሉ እንኳን አይደለም በላው ላይ ሄድሽ ተፈተሽ ለራሱ አታገቢም አንቺ ደደብ። በላው ላይ ደግሞ ምን ብዬ ነው ማለት እንዴ? ፈለናይስ ፈጣሪስ